የተባበሩት አረብ ኤሚሬትስ ዜጎቿ ወደ ኢራን፣ ኢራቅ ወይም ሊባኖስ እንዳይጓዙ ከለከለች። የሀገሪቱ የውጭ ጉዳይ ሚኒስቴር ሐሙስ ዕለት ባወጣው መግለጫ በአሁኑ ወቅት በቀጠናው ባለው ሁኔታ የተነሳ በማለት የጉዞ እገዳው መደረጉን አስታውቋል። በእነዚህ ሀገራት የሚገኙ ዜጎችም በፍጥነት ወደ ተባበሩት አረብ ኤሚሬትስ እንደሚመለሱ አሳስቦ ሚኒስቴሩን በስልክ እንዲያነጋግሩ ጠይቋል። ሚኒስቴሩ በመግለጫው ላይ የሚሰጣቸውን መመሪያዎችና ምክሮች በሙሉ ማክበር አስፈላጊ መሆኑን ገልጸዋል። እንደ አውሮፓውያን አቆጣጠር ከ2021 እስከ 2025 ባለው ጊዜ ውስጥ የተባበሩት አረብ ኤሚሬት ዜጎቿ ወደ ሊባኖስ እንዳይጓዙ ክልከላ ነበር። እገዳው የተነሳው ባለፈው ዓመት ግንቦት ወር ላይ እንደነበር ይታወሳል። የካቲት 21 2018 ዓ.ም አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ በኋላ ግጭቱ ወደ ሊባኖስ እና ኢራቅ ተዛምቷል። በሆርሙዝ ወሽመጥም ቢሆን የመርከቦች እንቅስቃሴ እንደቆመ ሲሆን ቴሄራን ከአሜሪካ ጋር የምታደርገው የሰላም ውይይት ተቋርጧል። ዘገባው የቢቢሲ ነው።